አብዛኛውን ወንድ ላጤ የሚሸግረው ነገር ምንድነው ካላችሁ አስቤዛ ነው። ከአስቤዛው መካከል ደግሞ አንዱ ትልቁ አስቤዛ እንጀራ ነው። ያው እኔ ደግሞ እሱን በራሴ መንገድ ለማድረግ ፈርስት ታይም አያለው። ያው ብዙ ጊዜ ማዘሯ ጋር እንደሰለምን አያለው ምናምን ሲጋገር ምናምን ሲዘጋጅ ምናምን ነገር አይቻለሁ። እኔ ደግሞ ኦልሬዲ አዘጋጅቼዋለሁ ያው ያለውን ነገር ለምን 20 ብር ምናምን የገዛው ከማውጣ በዛ ላይ ደግሞ የሚያስጠላ እንጀራ ከምገዛ ለምን በራሴ አዘጋጅቼ ራሴ አልጋግርም። ማዞሩ ነው ቢከብድ እሱ ደግሞ አትሊስት እጄ ተስት ያደረገው ሲመጣ እጄ የለመደው ሲመጣ ጋግረዋለሁ ብዬ ስላሰብኩ ነው። አሁን ዛሬ እንደሱን እናሳያችኋለን ማለት ነው። አሁን እዚህ ጋር ያው ተዘጋጅቷል እቃዎቹ ምናምን ኦልሬዲ አያይዤዋለሁ። በጣም ፈተና ነው እሱ ራሱ ማያያዙ ራሱ ትልቁ ፈተና ነው። እዚህ ጋር ያው በውሃችንን የተዘጋጀውን እንትኑ እናጠልለታለን ጋይስ ከላይ ያለውን ማለት ነው። አጥልናል እናቀራጥረውና ምናምን ነገር ደግሞ ምጣዳችን ስግም እዚህ ጋር ገና ነች። አሁን ምጣዷ መጀመሪያ ስትሟሽ እሳት በጣም ስለበላች መሀል ላይ ደግሞ ተቋርጣ ስለነበረ ምናምን ነገር አቋርጠናት ስለነበረ መሀል ላይ እሱ ትንሽ አስቸጋሪ አድርጓታል። ለምን ያው ተሎ አትግምም። ስለዚህ እንግዲህ የሚሆነውን አብረን እናያለን። ያው እንጀራውን ስንወጣው ደግሞ የምናሳየውና ጋይስ ይመቻችሁ። በማይታያችሁ ነው። እዚህ ጋር ልጡን ቀጠና አድርጌዋለሁ ያው ሲጋግር በጣም ደግሞ ወፍራም እንዳይሆን ቀጠን አድርገናል። ቀጥታውን ያው እንደጋነች ሙሽት አድርገን ጋግረዋለን። ወላጅ መጀመሪያ የምናደርገው ምንድነው እናቶች እንደሚያደርጉት የሆነች ትንሽ ከባድ ነው ካሴና የምትባል ነገር ታውቃላችሁ ብዬ አስባለሁ። አዲስ አበባ ሌላ አካባቢ ያላችሁ መታወቁ ከሆነ ቼክ ለማድረጊያ ምጣዱን እንደጋመ እንዳልጋመ ምናምን ቼክ ለማድረጊያ በትንሽዬ ክብ አድርገው ይሰራሉ እነሱ። እሷን ቼክ እናደርግ። ከዛ በኋላ ያው እንዳይረዝም ቪዲዮ እናቋርጣለን ጋይስ። እናዋለን ጸደይ ነው አደዩንሽ እንዴት እንስጠብቃለን ምናምን ነገር አይን ወጣ ማለት ይሄ ተቀደም ታረጋዋለህ ነው። ይሄው ጋይስ እንግዲህ እንደዚህ እየተፈቀፈቀ ነው። እምቢ ብሏል እንጀራው። ይሄ የወንድ ልጅ እንጀራ ይኸው ጉዟችን ላይ ግስጋሴ ስናደርግ የሚገጥመን ችግር ነው ጋይስ። we have to try my best but እንደዚህ ሆኗል እንጀራው። what